ወፍራም ሴት ክሊኒክ መታ ውፍረት መቀነስ ከብዶኛል ከዛ ደግሞ የወር አበባ መዛባት አለ ስትለኝ ጭንቅላቴ ውስጥ የሚመጣው ሃይፖታይሮይዲዝም እና ፒሲኦኤስ ነው። ሃይፖታይሮይዲዝም ኦልሬዲ ፖስት ይላችኋለሁ ሄዳችሁ እዩት። ሶ ፒሲኦኤስ ሲባል ምንድነው የሚለው ላስረዳችሁ። ቤዚክሊ የወንድ ሆርሞን ቴስቶስትሮን ሴት ላይ ሲበዛ ነው without any of the benefits of being a man። ሶ ለምንድነው የሚበዛው የሚለው ላስረዳችሁ። ኖርማሊ ከፒቱታሪ ኤልኤች እና ኤፍኤስኤች የሚባሉ ሆርሞኖች ይለቀቃሉ። አንዳቸው ሄዶ ብዙ እንቁላል እንዲመረጡ ያደርጋል። ከዛ ኋላ ኤልኤች ሄድና አንደኛው እንቁላል ኦቪሌት እንድትደረግ እንድትለቀቅ ያግዛል ሙሉ እድገቷን ማለት ነው። ፒሲኦኤስ ሲኖር ግን የሆርሞን መዛባት ስላለ ብዙ እንቁላል የምትመርጠው ኤፍኤስኤች ትሄድና ብዙ እንቁላል ይመረጣል። ኤልኤች ግን በጊዜዋ ስለማትገኝ ኦር በቂ ሆና ስለማትገኝ አጓጉል እድገት ላይ እነዚህ እንቁላሎች ይቀራሉ፣ ውሃ ይቋጥራሉ። ሶ ሲስት ይባላሉ። ለዛ ነው ፖሊሲስቲክ የምንለው። ሶ እነዚህ እንቁላሎች ኖርማሊ ኤስትሮጅን ነው ማምረት ያለባቸው፣ ግን ሆርሞን ሲዛባ ቴስቶስትሮን ያመርታሉ። ይሄ ቴስቶስትሮን ሲመረት የሚያመጡት ምልክቶች አሉ ሴት ላይ። አንደኛ ብጉር የመብዛት ነገር፣ ጸጉር እንደ ወንድ እዚህ ፊት ላይ ጀርባ ላይ ደረት ላይ የማደግ አይነትና የመብዛት ነገር ይኖረዋል። ጸጉር የመሳሳት፣ ከዛ ደግሞ ኢሞሽናሊ አንስቴብል ልትሆን ትችላለች። መበሳጨት፣ መናደድ፣ ዱካክ የመሳሰሉ ምልክቶች ያመጣሉ። ተጨማሪ ደግሞ ይሄድና ይሄ ቴስቶስትሮን ኢንሱሊን ምርትን ይጨምራል። ሶ ኢንሱሊን ደግሞ ምን ታደርጋለች? ስቶሬጅ ሙድ ውስጥ ነው ሁሉ ጊዜ እንዲርባችሁና የምትበሉት ነገር እንዳለ ስቶር እንዲደረግ ታደርጋለች። ሶ ያ ሰው በጣም ቶሎ ውፍረት ይጨምራል፣ ግን ቶሎ ቶሎ ደግሞ ክሬቪንግ አላቸው። ስለዚህ የፒሲኦኤስ ህክምና ምንድነው የሚለውን ለመረዳት በዋነኝነት ኢንሱሊን እንድትቀንስ ማድረግ ነው። ሶ ውፍረት ቀንሱ ነው የምንላቸው። ግን ለፒሲኦኤስ ሰው ውፍረት መቀነስ በጣም ቻሌንጂንግ የሆነ ነገር ነው፣ እንደ ኖርማል ሰው አይደለም። ምክንያቱም ኢንሱሊን ሌቭላቸው በጣም ሃይ ስለሆነ ሁሌ ክሬቭ ያደርጋሉ፣ ሁሌ ይበላሉ፣ ቶሎ ስቶር ይደረጋል። ሶ ዋነኛው እሱ ነው። ተጨማሪ ደግሞ ያው ሆርሞናችሁ ታይቶ ህክምናና ክትትል ያስፈልገዋል።